ለመፍረድ አትቸኩል። ከዕለታት በአንዱ ቀን በንጉሡ ቤት ያገለግል የነበረ አገልጋይ በንጉሡ ላይ ትችትን ተናግረሃል በማለት ከንጉሡ ዘንድ አቀረቡት። ንጉሡም ሰዎችን በሞት ሲቀጣ ወደ ተራቡ ውሾች ቤት ያስወረውር ስለነበር አገልጋዩንም ወደ ተራቡ ውሾች ቤት እንዲወረውሩት አዘዙ። በዚህ ጊዜ አገልጋዩ ግርማዊነቶ፣ ከእርሶ ተጠግቼ ለ10 ዓመታት ሳገለግል አንድም ቀን እርሶን የሚያስቀይም ስህተት ሰርቼ አላውቅምና የ10 ቀን ዕድሜ እንዲፈቅዱልኝ እማጸናለሁ አለ። ንጉሡም አቤቱታውን ተቀብለው አምልጦ እንዳይሰወር ጠባቂዎችን እንዲጠብቁት አዘዙ። አገልጋዩም የታሰሩ ውሾችን ወደሚጠባበቃቸው ጠባቂ ቀረብ ብሎ ለሚቀጥሉት 10 ቀናት ለውሾቹ የሚበሉትን እኔ ያቀርብላቸውና እንከባከባቸው ዘንድ ፍቀድልኝ ብሎ ለመነው። ጠባቂውም ትንሽ ካንገራገረ በኋላ በሐሳቡ ተስማማ። በእነዚያ 10 ቀናትም አገልጋዩ ውሾቹን መገባቸው። ቀኑን ሙሉ ስለማይለያያቸው እና አብሯቸው ስለሚውል በጣም ተላመዱ። ቃል የተገባለት ቀን ባለቀ ጊዜ ንጉሡ ወደ ውሾቹ እንዲወረውሩት አዘዙ። ጠባቂዎችም የተባሉትን አደረጉ። ነገር ግን ውሾቹ ሳይበሉት ጭራቸውን እየቆሉ ዝም ሲሉ ሁሉም ባዩት ነገር ተደነቁ። ንጉሡም ያየውን ባለማመን ውሾቹ ምን ሆኑ? ምን ነካቸው? ሲሉ አገልጋዩ እንዲህ አለ። ንጉሥ ሆይ፣ ውሾችን ለ10 ቀን አገለገልኳቸው፣ አገልግሎቴን አረሱም። እርሶን ግን 10 ዓመት አገለገልኳችሁ። ሁሉን መልካም ሥራዬን በአንድ ምክር በሚሆናችሁ ነገር ግን ስህተት በመሰላችሁ ንግግሬ ቀየሩት። በዚህ ጊዜ ንጉሡ አዘኑና አገልጋዩ እንዲለቀቅና ወደ ቀደመ ሥራው እንዲመለስ አደረጉ። በመጽሐፍ ቅዱስ ላይም የተጠቀሰ አንድ ታሪክ አለ። አንዲትን ዘማዊት ሴት ይዘው ወደ ጌታ ፊት አቀረቧት። ከዚያም በኋላ ይቺ ሴት ስታመነዙር ስላገኘናት ለፍርድ ወደ አንተ አመጣናት። በሙሴ ሕግ ደግሞ የአመነዘረ በድንጋይ ተወግሮ ይገደል ይላል። አንተ ስለዚች ሴት ምን ፍርድ ትሰጣለህ? አሉት። በዚህ ጊዜ ግን ተከሳሿ ምንም ሳትል በጌታዋ ፊት በሐፍረት አክርግራ ፍርዱን ትጠባበቅ ነበር። ነገር ግን ሁሉን አዋቂ የሆነው አምላክ ምንም ሳይናገር ዝቅ ብሎ መሬት ላይ ጫር ጫር አደረገ። በሴቲቱ ከሳሾች ግንባር ላይ የየራሳቸው ኃጢአት ተጽፎ መነበብ ጀመረ። ከዚያም ከመካከላችሁ ንጹሕ የሆነ ይውገራት አላቸው። በዚህ ጊዜ ሁሉም ኃጢአታቸው እንደተገለጠባቸው ስላወቁ ከአጠገቧ ሸሹ። አምላክም ከሳሾችሽ ወዴት አሉ? ድጋሚ አትበድይ ብሎ አሰነባታት። የራስን ችግር ሳይረዱ በሌሎች መፍረድ። ይህንን ገጠመኝ ስንሰማ የምናገኘው ቁም ነገሩ መልእክት አንዳንዴ ችግሩ ያለው ችግር አለበት ብለን ከምናስበው አካል ላይሆን ይችላል። ይልቁንም ችግሩ ያለው ራሳችን ጋር ይሆናል ማለት ነው። ስለዚህ ከመጠቆም በፊት እንደዚህም ሊሆን ይችላል ብሎ ማሰብ ተገቢ ነው። የእርሱ አስተያየት ኮመንት ላይ አስቀምጡ።